ሰላም አለይኩም ውድ ፋሚሊዎቼ እንደምን አላችሁ? እንደምን ከረማችሁ? ሁሉ ሰላም፣ ሁሉ መልካም አላችሁ ወይ? ደግናችሁ ወይ? ሁሉ አማን ነው አላህ አልሐምዱሊላህ። ዛሬ እንግዲህ እዚህ ዩቲዩብ ቻናል ላይ ይሄ ቪዲዮ ሊጫን ነው መሰል። ሁላችሁም በጣም ተናፍቃችኋል። ከ6 ወር በላይ ከዩቲዩብ መጥፋት በኋላ ዛሬ ይሄ ቪዲዮ አፕሎድ ሊደረግ ነው ወደ እናንተ። እንግዲህ የደረሳችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ ላይክ አድርጉልኝ፣ ምክንያቱም ሌሎች ጋር እንዲደርስ መምጣቴን እንዳቁ ለማለት ያክል ነው። በነገራችን ላይ በጣም ጠፍታችኋል እናንተ ምን እኔ ብቻ እኔማ ስራ አጨናነቀኝ። ለማንኛውም ጥሩ አሁን ላይ ስላልነበርኩኝ ያው ትንሽ ከሚዲያ ርቅ ያለውኛ ነገሮች በነዛ ምክንያት ማለት ነው። ለማንኛውም ሁላችሁም ተናፍቃችኋል። ረመዳን እንዴት ነበረ? ኢድ ሙባረክ አላልኩም፣ ረመዳን ሙባረክ አላልኩም። አረ የለም በቃ ለምለም ነው ያልኩት። ብቻ ሁሉም ነገር በኸይር እንዳለፈ ከእናንተ ጋር ተስፋ አረጋለሁኝ። ከኔም ጋር አልሐምዱሊላህ በጥሩ ሁኔታ አልፏል። በተለይ ረመዳኑም ሁሉም ነገር አሪፍ ነበረ። ከእናንተስ ጋር እንዴት ነው? ሁሉ ሰላም ነው? ለማንኛውም ኢንሻአላህ ሌሎች ጋር ሪኮመንድ አድርጎ ቪዲዮውን ያው እንዲነሳ ከዚህ በኋላ አልፎ ብቅ ላለው ባለን ነገሮች ሁላችሁም ይሄን ቪዲዮ የምታዩ የሚደርሳችሁ ሳዱላ ጎረምሳው ላይክ አድርጉላችኋለሁ። ጎረምሳዎችም ሳዱላዎችም መቼ ሰምታችኋል። እና ለማንኛውም ኢንሻአላህ ሁላችሁም ተስፋ እንደሆናችሁ አስባለሁኝ። እና የጠፋሁት ያው ባለን ምክንያት ነበረ። ዱባይ ከገባን በኋላ የተወሰኑ የሆነ ኮንስትራክሽን ስራ ነበር ያለው ለ5 ወር ምናምን ገደማ 4 ወር ከምናምን ወደ 5 ወር እና ዛም ያው አይመችም እንደምታውቁት ስራ ጫና አለ። ጧት ነው የምትነሱት ምንም ረፍት የላችሁም። ቪዲዮ ለመቅረጽም አይመችም። አሁን ደግሞ እንደዚሁ ትንሽ ወደ ከተማ ምናምን ደግሞ ወደዚህ መጣስትሉ ደግሞ የቤት ውስጥ ስራዎች እነሱም ትንሽ ከበድ ስለሚሉ እንደዚሁ ከሚዲያ ርቂ ቆየሁኝ። ኢንሻአላህ ከዚህ በኋላ አልፎ ብቅ ላለው ማለት ነው። ያው ዩቲዩብ ደግሞ ካልሰራችሁበት ብቅ ካላላችሁ አስቸጋሪ ነው ማለቴ። ዩቲዩብ ራሱ ይረሳችኋል። ሰው ሳይሆን ዩቲዩብ ራሱ ይረሳችኋል። እኔ ራሱ ረስቶኛል መሰለኝ። እስኪ እንግዲህ የቪዲዮ ተለቆ ዩቲዩብ ከተቀበለው እድለኛ ነኝ። ካልተቀበለው ግን እንደምንም ተረባርባችሁም ቢሆን ላይክም ቢሆን አድርጋችሁ እንዲቀበለው አድርጉ ማለት ነው። እና እንዴት ከረመ እናንተ ጋር? ያው ትንሽ ከዚህ በኋላ ሰርግ ሸቶኛል። በነገራችን ላይ ዱአ አድርጉ ዝም ብላችሁ ነው መላችሁ። ሰርግ እየሸተተኝ ነው። በቃ አገባችሁ እንዴ እናንተ? የወለደ የለ የገባልን ከጠፋው ጀምሮ የለማ አላ ሀምዞ ወልድሻል እንዴ? ደመቁም ወልዳለች። እና ዩቲዩብ ያው ጊዜ ስለሚፈልግ ለዛ ብዬ ነው መዋ እንደው ጥፍት ያልኩት እላችኋለሁ የመዲያም ቀመሞች እና ሁላችሁም ደግናችሁማ። ለማንኛውም ያው ሰው ሀገር ላይ ስትኖሩ እንግዲህ ትንሽ ቻሌንጅ አለው። ከበድ ሊል ይችላል ምናምን እሱን ነገር ያው በትዕግስት ማለፍ ነው። እኔም እንግዲህ ከነዛ ውስጥ ኢንሻአላህ እያለፍኩ ነው። ያው እዛ ሀገር ላይ ስትኖሩ ደግሞ ቤተሰብ ወሳኝ ነው፣ ጓደኛ ወሳኝ ነው። በተለይ የልብ ጓደኛ ቤተሰብ በቃ ካላችሁ ቀስ ያላችሁ ነገሩን ትወጡታላችሁ ማለት ነው። እንግዲህ ሁላችንም በስደት ያላችሁ ኢንሻአላህ ሐሳባችሁ ሞልቶ ሁሉ ነገር ተሳክቶ ለሀገር ያብቃችሁ። ሁላችንም ለሀገር ያብቃን። የተሳካላችሁ ከተሳካላችሁ ሰዎችም ያደርገን ማለት ነውና ለማንኛውም ኢንሻአላህ እኛም እየጣርን የሞከርን ነው። ያላገባን ደግሞ ማግባት አለብን ብዬ ነው የማስበው። እኔ በቃ አሁን የትዳር ፍላጎት ይጨምሯል። ነገር ያልጨመረ የለም፣ የእናንተም ጨምሯል። ለሁላችንም ጥሩ ትዳር አለ ይስጠን ማለት ነው። እና እንደዛ ነው። ይሄው ከዚህ ከጎኒ ማለት ነው በቃ ስንት አመት ሙሉ ታቆኛላችሁ ሚዲያ ላይ እዚህ ጋር ከጎኒ ግራ ጎኒ እስካሁን እኔ ጋር መጣ ቪዲዮ እንኳን እንድሰራ አልፈልግም። በርግጥ ግን እንደው ጀርባዋን እንኳን ሰጣም ቢሆን አለው ብላ አጣቀምና ዱአ አድርጉልኝ እስኪ ያለው ትበል። የዘንድሮ ረመዳንም ብቻ ስንት አመት ብቻ መጾም حرام عليك ያ አኪ። ለማንኛውም ለጨዋታ አከል ነው ኢንሻአላህ። ያው መቼም ኸይር ነገር የሚጠራ የለም። ኸይሩ ነገር ሁሉ ይወፍቀን ይገባና ለምንለው ነገር ሙሉ አላህ ይስጠን። ከዚህ በኋላ በዱባይ ምድር ላይ አንዳንድ ኮንቴንቶችን እየፈጠርኩ አንዳንድ የሚያዝናኑ ነገሮችንም ከቻልኩኝ ከተምቻቼ ብቅ ላለው። ያው ዱባይ ላይ እንደምታውቁት አብዛኛው ማለቴ ብዙ ዩቲዩበር የለም። ኢትዮጵያ ላይ ነው ብዙ ዩቲዩበር ያለው። እዚህ ላይ ያለውም በስራ ጫና ምክንያት ብዙም ስለማይመች ያን ያክል የሚሰራ ሰው የለም ማለት ነው። ከኔ እንግዲህ የቅርብ ምርጥ ወዳጅ ከምለው ማሚ ዩቲዩብ እሱም ዩቲዩብ አለው። በርግጥ ግን በስራ ቢዚ ስለሆነ እሱም ያን ያክል እየሰራ አይደለም ማለት ነው። በነገራችን ላይ ማሚ መመስገን ያለበት በጣም ምርጥ ሰው አላህ ያቆይልን። እዚህ ሀገር ከመጣው ጀምሮ ከዛ ተቀብሎ እዚህ እስኪደርስ ድረስ ከጎን ያለ ሰው ነው። አላህ ይጠብቀው። ቃላት የለኝም እሱን ለማመስገን። እሱ እዚህ ቦታ ላይ ባይኖር ከጎኑ ባይኖር እኔ በቃ ቀርጬ ነበር ማለት
እና በዚህ አጋጣሚ ማሜን አመስግኑልኝ። የተሻለውን ይስጠው፣ የተሻለው ሙዳራም አላህ ይስጠው። ዱአ አድርጉለት፣ በዱአችሁ አስታውሱት ማለት ነው። እና አይ ላቭ ዩ ማይ ብራዘር። እና ለማንኛውም ውድ ፋሚሊዎቼ ዩቲዩብን ዝም ብላችሁ ላይክ አድርጉት። ከዚህ በኋላ እኔ ይቅርታ አድርጉልኝ ሳዱላይቱ ጋር ለመጣ እያሰብኩ ነው። ሌላ አማራጭ የለኝም። ሳዱላዋን ይዤ ከች ነው የምለው። እሷ ስትመጣ ማለት ነው እንድትቀበሏት እሺ። ሴቶች በጭብጫቦ ወንዶች ደግሞ በቃ የሆነ እንደምንም ብላችሁ ጭብጫቦ በሴቶች ስለሚያምር ብዬ ነው፣ በሌላ እንዳታዩት። ሴቶች ሞቅ ሞቅ ታረጉትና ጨብጨብ አርጋችሁ ሳዱላዋ ግራ ጎኒ ላይ መታ ልጥፍ ትላለች። እዛኔ ወስዳችሁ ጨብ አርጋችሁ ቅብል ትሏታላችሁ፣ ትደምቃለች ማለት ነው። እንግዲህ አለ አምጣት የት ነው ያለችው ግን? እና ይልላችሁ ፈልጋለሁ። ከዚህ ውጭ ደግሞ አሁን ላይ ያው ጦርነት አለ። በተለይ አረብ ሀገር ላይ እንደምታዩት ሰላም የለም። በየትኛውም አረብ ሀገር ያላችሁት ወንድሞች አላህ ይጠብቃችሁ፣ ሰላሙን አላህ ያምጣልን። ያሉበት በዱባይ አካባቢ እንደዚሁ ሰላም የለም። በኩዌት፣ በኳተር፣ በሳዑዲ፣ በብዙ ቦታ በባህሪን እኔ እንጃ ብቻ አረብ ሀገር በሙሉ ዘንድሮ ጦርነት ላይ ነው ያለው። ኢራን እንግዲህ የተኮሰች ነው። እነዚህም ጋር ችግር አለ እና አላህ ያብጀው ሁሉንም በሰላም መገባልጋችሁ። በተለይ ደግሞ ቤይሩት አካባቢ ነው ምናምን ትንሽ የሚከብድ ይመስለኛል። ብዙ የአበሻ እህትና ወንድሞቻችን እንደተጎዱ ሰምተናል። እንግዲህ አላህ ነጃ ይበላችሁ። እዛ በተለይ ከዚህም በፊት ከሂዝቦላና እስራኤል ጋር ተያይዞ የሚነሱ ነገሮችም ስላሉ እንግዲህ አላህ ይጠብቃችሁ። ከበድ የሚል ቦታም ይመስለኛል፣ ያው ባልናቀውም በምንሰማው አንፃር ማለት ነው። እና ለዛ ነው ውድ ፋሚሊዎቼ፣ ከዚህ ውጭ አብሽሩ፣ ጠንከርከር በሉ። እኛም እንጠካክራለን። ያላገባችሁ አግቡ። አበዛውባችሁ እንዴ ትዳር እኔ ራሱ ትዳር ሆንኩባችሁ። ያገባችሁ ውለዱ። እሺ 3 4 ምናምን ውለዱ። 10 15 ውለዱ። አንድ ያገባችሁ 2 አግቡ። 2 ያገባችሁ 3 አግቡ። 3 ያገባችሁ 4 አግቡ ማለት ነው። እሺ እንዳትለቁት እና እንደዛ ነው። ዱባይ ግን ምንድነው ዱባይ የሆነ ማለቴ እኔ እንጃ። አሁን ሳኡዲ ነው የሆነኩት በብዛትና ሳኡዲ ገጠር ስንኖር ምናምን እንደዚህ ረጃጅም ፎቅ የለም። በእርግጥ አናይም፣ ምክንያቱም ህገ ወጥ ነበር። ግን ቢሆንም እዛ ገጠር ላይ ማለት ነው ሳኡዲ። እኔ ሳኡዲ ትዝታ በቃ ስንት አመት የቆየው እኮ ኢትዮጵያ ራሱ ከ3 አመት በላይ ቆይቼ ነው እዚህ ዱባይ የመጣሁት። ግን የሳኡዲ ትዝታ ሊወጣልኝ አልቻለም። በሳኡዲ ልክ ዱባይ ሊመጣልኝ አልቻለም። አልገባኝም። ዱባይ እኔ እርግጠኛ ነኝ የምታምርብኝ ሳገባ ብቻ። በቃ እኔ 100% ዱባይ የምታምርብኝ ማለት ነው ሳገባ ብቻ እንደሆነ መንፈሴ ነግሮኛል። በቃ ካገባሁኝ ዱባይ ላይ ያምርብኛል ብዬ አስባለሁ። አሁንም እኮ አምርብኛል በእርግጥ ግን ይበልጥ ዱባይ ላይ በቃ ተጋብታችሁ ህይወታችሁን ቀለል ብታረጉ ባይነኝ። እኔ እንደው ሳይኮን ስረዳው ለዛ ነው ማለቴ በቃ የሆነ በሐላል ተጣምራችሁ ባልና ሚስት ናችሁ እየተጋገዛችሁ እየተመካከራችሁ ብትኖሩ ዱባይ ላይ ላይፍ የሚቀል ይመስለኛል። አብዛውን ላይፉ የተምታታው ማለት ነው ለላጤዎች ይመስለኛል። ይሄ ላጤው አሁን ላይፉ ተምታታው። ትዳር ይዘው ስትር ያሉ ሰዎች እዚህ ሳያቸው አሪፍ ላይፍ ነው የሚኖሩት፣ አሪፍ ኑሮ ይኖራሉ፣ ጭንቀት የለባቸው። እኔ ቢጤ ግን ምስኪን ላጤ ማለት ነው ዝም ብሎ ተወዛግቦ እዛዝ ነው የሚለውና ዱባይ ላይ እንደታዘብኩትና እንደ ግሌ እኔ ሳይኮ እንዳጠናሁት ትዳር ወሳኙ ነገር ይመስለኛል ካለው አንፃር ማለት ነው። ይሄ ባልላችሁም ካለው ነባሪያው አንፃር ትዳርን ደፍረን ብንገባ ዱባይ ውስጥ እኔ እንኳን አዲስ ነው የመጣሁት ትንሽ ልሸቃቀል ብዬ ነው ዝምት ነው የምልበት ነው የምላችሁ። ለማንኛውም ውድ ፋሚሊዎቼ በያላችሁበት ሰላማችሁ ብዛ። ይሄ ቪዲዮ የሚደርሳችሁ ሁላችሁም ላይክ ሼር አድርጉልኝ። ዩቲዩብ እንግዲህ ኢግኖር አድርጉ እንዳያስወጣኝ። ይሄን ቪዲዮ ያው ሪኮመንዴሽን የሚባል ህግ አለው ዩቲዩብ ላይ። ከወደደው ቪዲዮ ላይክ ከበዛ ሪኮመንድ አድርጎ ቪዲዮውን ለሌሎች ስለሚያስታውስ እናንተም ቪዲዮውን ላይክ ሼር አድርጉልኝ። ይሄን የምታው ደግሞ ዩቲዩበሮች እንግዲህ ድሮ የምታቁኝንም የማቃችሁ ይሄን ቪዲዮ የምታው ጓደኞቼ መሆናችሁ ሁላችሁም ማለት ነው። እናንተም ቅመሞች ሳዱላዎችም ሁላችሁም ሼር አድርጉልኝ ሌሎች ጋር እንዲደርስልኝ ማለት ነው። ከዚህ በኋላ አንዳንድ ቪዲዮዎችን አብረን እንሰራለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን።